اسكي بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم اسكي እነዚህ እህቶቻችንም እንስማቸው ኢማሙ ሸሊላህ ያሉ ነው እኛ እኮ ምንወዛወዘው ስለወደድነው ነው ሁሉም ነብይ የሚለው እርሶ ስለወደደ ነው ብለው የተወዛወዘ ነውና እስኪ እነሱ መሐባ ነው ወይ ሴቶችም ተበላሹብን እኮ አዳምጡ ኢና ሊላሂ ወኢና ኢለይሂ ራጂዑን يا محبة ነው محبة አይደለም ኢማሙ ሸሊላህ ተጠንቀቁ አላህን ፍሩ አላህ በሉ ሸሊላህ ነገ የውመል ቂያማ እንዳትጠየቁ سبحان الله بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم እንግዲህ እንደሰማችኋቸው ሴቶችም ጀምረዋል ወንዶቹ አብደዋል ጀዝበዋል ከዛ ለማን ምክንያቱም ሴትም ከወንድ ያያየች ነው የምታረገው ባልዋ አሁን ቃሚ ከሆነ ቀስ በቀስ ቀንጥሽልኝ ይላታል የቀለጠሰሽ እሷም ቃሚ ትሆናለች ማለት ይሄ የታወቀ ነው ባልዋ የሚያሻርክ መደድ ሸሊላህ የሚል ከሆነ እሷም ሸሊላህ ትላለች እሱ ባይልም ባየችው እንደዚህ ገሪማዎች ስታይ እሷም ተሰብሰብ ብለው ሲያዩ ወጣቶች ወንዶች እነዚህም ሰብሰብ ብለው ሐድራዋ ላይ እንኳን አብረው ናቸው እነዚህ ለብቻቸው ይሁን እንጂ አሁን አንፈጋገር መውሊዷ ላይ አብረው ናቸው ስለዚህ በሐራም መጨማለቅ ነው በሰርግ ላይ ደግሞ አብረው ናቸው እዚህ ለብቻቸው ስለሆኑ ሴቶች ለብቻቸው ነው እኮ ያሉ ምናምን አሁን መጀመሪያ በወንዶቹ ሽርክ ተሰራ ትላልቅ ጺም ያላቸው ጫት እየቃሙ አደረጉት ሐድራ ከዛ እናቶች ደግሞ አሉ አይታችኋቸው ከሆኑ ዱዓ እናረጋለን ይያሉ ተሰብስበው ጫት አለ እናቶች ጋር እነዚህ ጀማሪ ፍሬሽ ናቸው ፍሬሽ ቄቦች ይሆናሉ ቃሚዎች ስለዚህ እነዚህ ቄቦች ደግሞ ተሰብስበው ቀስ በቀስ እጣኑ አለ ይጨሳል ያጫጭሱታል ከዛ በኋላ ደግሞ ከእጣኑ ቀጥሎ ምን ይመጣል አቶ ጫት መንጫጫት ይመጣል ከዛ በኋላ ችግር የለውም ወንዶችም እዚህ መሃል ሆኑ እኛና ማሙቅላችሁ ተብሎም ዲዮ على كل حال ኢማሙ ሸሊላህ ነው ዋናው ኢማሙ ሸሊላህ ማለት ለማን ነው ለረሱል ሰለላሁ ዐለይሂ ወሰለም በዚህ አያይዘው የገለጹት አሉ ግን ኢማሙ ሸሊላህ የሚሏቸው ለነ ቃጥባሪ ለነ አብሬት ለነ አቡል ጀበል የሚባሉኮ የአቡና አደም በእጃቸው ጠፍጥፈው የፈጠሯቸው ነው ከሚሉ ከዚህ የበለጠ ዘግናኝ አለ አቡል ጀበል በጭቃ ጠፍጥፈው አቡና አደም ፈጠሯቸው ከአቡል ጀበል ጭቃ ነው የተፈጠሩ የሚል መንዙማ አለ والله العظيم والله ከዚህ የበለጠ ውርደት አለ አዩሃል ሙስሊሚን አለ ወይ የለም ነው መልሳቸው ውርደት ከዚህ የበለጠ የዘቀጠ ሽርክ አለ አላህ ለአቡና አደም እኔ ነው የፈጠርኩ ይያለ خلقتك بيدي በሁለት እጆቼ ይላል አህባሾች አይቀበሉም ሁለት ቁድራ ሊሉት ነው እዚህ ጋር ተፍሲር ላይ አህባሾች ጋር የሉም እዚህ ጋር ተፍሲር አይችሉዋትም እንጂ ይዘሏታል ወይም በሌላ ታዊል አድርገው ተዓጢል ያድርጓታል ትርጉሟን ይቀይሯታል በሁለት ቁድራ ሊሉ ነው ሁለት ቁድራ የሚባላል እንዴ በየደየ እጁ ምን ይመስላል والله አለም ግን አጽድቀዋል አላህ ያጸደቀውና አጸድቃለን አሁን ወደ እነዚህ ገልቶች እንመለስና ቄቦች ናቸው መሐባው ያወዛውዘኛል አሉ ተወዛወዙ ዲብ የተመታ በሞባይል ያየጽሁፉን ትላለች ተነቃነቁ በቃ እንደዚህ ለመወዛወዙ አይደለም ግን ዋናው ማትኮር ያለብን ሸሊላህ ምንድነው አንዷ ሰለምቲ አንድ ጊዜ ገብታ ሸሊላህ ምን ማለት ነው እኔ አላቀም አለች ሸሊላህ ማለት አላህ አንድ ነገር አድርጉልን አንድ ነገር በሉልን አንድ ነገር አድርሱልን እንዴት አድርገው አላህ Subhanahu Wa Ta'ala ادعوني استجب لكم አላለም እንዴ አላህ ዱዓ ብናረግለት ይቀበላል አይቀበልም ይቀበላል አለች ያቺ ገልቱ ሰለምቲዋ ታዲያ ይቀበላል ካልሽ ለምን ወደዛ አይ በነብዩ መሐመድ መጀን አንቺም ድሮም ካፊር ነው የነበርሽው ተመልሰሽ አሁን እዛው ጋር ነሽ ወደ አህባሽ የመጣ ከኩፍር ወደ ኩፍር ነው የሚመጣ ምክንያቱም በፊት ሰው አድባራት ምናምን ቅዱሳን ምናምን ሲያመልኩ አልነበሩም ነብዩ ኢሳ እና ቅዱሳን የሚሏቸው አሁን ወደዚህ ሲመጡም ለነቃጥማሪ አብሬት የምናምን ይያሉ ይከተላሉ ማለት ከዛ ወደዛ ማለት ታጥቦጭቃ
ስለዚህ ያው ምንም ለውጥ የለውም እና እህቶች አሁን እኔም እላቸው እነዚህ እህቶች አሁን ሄደህ ምከራቸው የምትሉ ሰዎች ጃሂሎች የት ነው የምናገኛቸው? ግን እንደዚህ ስለለቀቁት እነሱ ራሳቸው በቃ ልክ አለመሆናቸው እንቀጥላለን ነው። ይቀጥሉ እነሱ ፈሳዳቸው ይቀጥሉ፣ እኛ ደግሞ እናፈሽለዋለን። በቃ ይሄ ነው። አያችሁ ትውልድ እያጠመሙ ያሉ ሸሊላህ ማለት ለአላህ አንድ ነገር በሉልን። አላህ እውነትም ለምናችሁት እምቢ ብሏቸዋል ወይ? በእነሱ ካልመጣችሁ አልቀበልም ብለዋል ወይ ብላችሁ ነገሯቸው። ጃሂሎች ናቸው፣ ምንም አይሉም። ጸጥ አይ እኛማ አባቶቻችን አይተን ነው ሸህ እገሌ መሻይኾቻችን ምናምን ነው የሚሉ ጃሂሎች። ሁልጊዜ መልሳቸው አንድ ናት። አዳምጡኝ። ስትጠይቃቸው አላህ ይቀበላል አይቀበልም? አዎ። አላህ ይምረናል አይምረንም? አዎ። ሁሉም ስራዎቻችን ለማን ነው? ለአላህ። ስለዚህ ለሞቱትን ሰዎች አድርሱልን ድረሱልን ምናምን የምንል ሽማግሌ ለምንድን ነው? አንድ እነሱ አላህ Subhanahu Wa Ta'ala ቀጥታ መለመናችን አዎ ብላችኋል። በቁርአንም ገልጸዋል። ለምኑኝ ይቀበላችኋል ብለዋል። ወደ እነሱ ለምን ትሄዳላችሁ? አይ መሻይኾቻችን እንትን ስላሉን ነው፣ እኛ ወንጀለኞች ስለሆንን ነው። አይ ምናቃት የለም ሸህ እገሌ እያሉ ነው የሚሄዱ ጃሂሎች ሁልጊዜ ሸህ እገሌ ነው የሚሉ። ስለዚህ አላሁ Subhanahu Wa Ta'ala ወደ ቀጥተኛውን መንገድ ይመልሳቸው። እነዚህም ቤተሰቦቻቸው ካላችሁ በቅርብ የምታውቋቸው ካላችሁ ምከሯቸው። እኔ መጨረሻ ላይ ጣል ማረጋት ይችላል፣ ምከሯቸው። ስለዚህ ቪዲዮአቸው ያጥፉት ነው። አናጠፋም ካሉ ከቀጠሉ ይቀጥላል። እዚህ በአዱንያ ይጃጃላሉ፣ እናጋልጣለን እኛ በቁርአንና በሐዲስ፣ እነሱ በእርኩስነት በስሜት በሸይጣን በጅህልና በጅላጅልነት በጀዝባነት ይቀጥሉ። እኛ ደግሞ በደሊል ሚን ኪታቢላህ ወሱነት ረሱሊላህ ሰለላሁ ዐለይሂ ወሰለም ቀጥላለን። የውመል ቂያማ ደግሞ ውጤት አለ ነው። የዘራው ነው ሰው የሚያጭደው። እናንተ እሳት እንዳትሄዱ የእሳት መንገድ እንዳትሰሩ ነው። አይ ካላችሁ ደግሞ ሰውን እንዳይጠምብን ዋና አላማችን። ሌላ ሰው ሰምቶም እንደዚህ እንዳይል ተሰባስበው በየቤቱ አሁን አጅነቢ የላቸውም ኮንትሮሲያን። አዎ አጅነቢ አለመኖሩ ጥሩ ነው። ግን ሸሊላህ የሚለው ግጥምስ አላህ ቢሉ አይሻልም ወይ? አላህ ሆይ ተቀባይ ነህ ዱዓችን፣ አላህ ሆይ ኻሊቃችን ራዚቃችን ካንተ በስተቀር ሌላ የለንም አላሉም እኮ። የላ ኢላሃ ኢላላህ ትርጉም የሚሰብር የሚያቆስል የሚያበላሽ ላኢላሃ ኢላላህ የሚያበላሽ ነው እየሰሩ ያሉ። አላህና ሸሊላህ አንድ ነው እንዴ? አንድ አይደለም። ስለዚህ አላህ እንዲሉ ወደ አላህ እንዲመለሱ ነው የምንመክረው። አላህ ሂዳያ ይስጣችሁ ወደ ተውሂዱ። አላህ ዕውቀት ሙሉ በሙሉ ዕውቀት ያሳውቃችሁ። ከሽርክ ኮተት አላህ ያሰርቃችሁ። አብራሙዝ ይሁኑ ሸሊላህ የምትሏቸው አብሬት ይሁኑ ቃጥባሪ ይሁኑ ንሮሴኑ ነቢያችን ሰለላሁ ዐለይሂ ወሰለም ይሁኑ ምንም አይጠቅሙም። የሚጠቅመን አንድ አላህ ብቻ ነው። እኛ የነሱን ፈለግ መከተል ነው ያለብን። የረሱላህ ሰለላሁ ዐለይሂ ወሰለም ሱናቸው ነው መከተል። ስንከተል ተጠቀምን ማለት ነው። ሼር አድርጉላቸው።